ይህችን ዓለም መውደድ ልብን ታውካለች፣ መንፈሳዊ ዓይንን ታጨልማለችና። ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶችና እናቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳትና የመነኮሳያት ሰፈር ናቸው። ዛሬ ላይ ግን የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ከድርቅ፣ ከጦርነት፣ ከማረፊያ በአታ ለመኖር፣ ከውሃ፣ ከመብራት፣ ከመንገድ አለመመቻቸት ጋር ገዳሙን አጽንቶ ለማቆየት የሚደረግ ግብግብ። ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማኝ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን፣ አንድም አስተካክሎ መስጠት። ቅዱሳን አባቶች ጀምረው ሳይፈጽሙ የተዉት መልካም ሥራ ምን አለ? እኔም እንደ አባቶቼ እስከ ፍጻሜው ከገዳማውያኑ ጋር ቆማለሁ። እናንተስ? ምንኩስና የተወደደ መድኃኒታችን ኢየሱስ ክርስቶስ እንዴት እንደኖረ ተመልክቶ በቅዱሳት መጻሕፍት እንደተጻፈው እርሱ እንደተመላለሰ ደግሞ መመላለስ ነው። በዚህ ጸሎቱን በዚህ ተግባረ እዱን ይዘዋል። ሥራ ፈታ አይደሉም። አስደናቂ ሥራዎችን በእጆቻቸው አገር የሚታደጉ ሕዝብ የሚጠብቁ ጸሎቶችን ከከንፈራቸው በዚህ በሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም በረሃው ስር ሲፈልቅ አይተናል። ቤተ ክርስቲያን ተስፋ አላት። በዚህ አባቶች ጸሎት፣ በዚህ አብነት ትምህርት፣ በዚህ ገዳም አይተናል። እነዚህን ሁለት ጡቶቿን ለመጠበቅ በሚደረገው ርብርብ ሁላችንም እጆቻቸውን ልንደግፍ ይገባል። እግዚአብሔር ከሁላችን ጋር ይሁን። አሜን።